ግብጽ በአፍሪካ ሰሜን የሚገኝና በዓለም ላይ ከጥንታዊ ሀገር መካከል ታዋቂ ናት። አስተዳደሯ በናይል ወንዝ ተመስርቶ ነው። ይህም ወንዝ የህይወት መነሻ ተብሎ ይታወቃል። የግብጽ ታሪክ ከ5000 ዓመታት በላይ የሚደርስ ነው። የግብጽ ታሪክ እንደ ዘመን የጥንታዊቷ ግብጽ ወይም የመጀመሪያ ንጉስ ፍርዓውን ነሚር ታላቅ የግብጽ መንግስት ተቋቋመ። የፍርዓውኖች ዘመን በታላቅ ፍራሽ የአርኪቴክቸርና የሃይማኖት ልምድ ታዋቂ ነው። ንጉሳቱም ቱታንኩማን፣ ራምሴስ፣ ኮፌርን ይባላሉ። ሌላኛው የግሪክና የሮማውያን ዘመን ይባላል። ይሄኛው አሌክሳንደር ታላቁ የግብጽ አንደኛ ጊዜ በግሪክ ስራ ዋለ። ከዚያ በኋላ ክሊዮፓትራ ዘ3 የታላቅ መንግስታዊ አለቃ ነበረች። ክሊዮፓትራና አውጉስታት በኋላ ግብጽ የሮማውያን ግዛት ሆነ። የግሪክና የሮማውያን ዘመን ሌላኛው የእስላም ዘመን ነበር። ከ641 አፍተር ዴዝ ጀምሮ እስላማውያን ግብጽን ከባይዛንታይን መንግስት አወጡ። ከዚያ ጀምሮ እስላማዊ ሀገር ሆነች። በዘመናት በኩል ፋቲሚያንስ፣ ማምሉክስና ኦቶማን አውሮፓውያን ግዛቶች ያስተዳድሯታል። ዘመናዊቷ ግብጽ 1922 ዓ.ም የንጉስ ፎድ አለቃ ሆኖ ነፃ መንግስት ተቋቋመ። 1952 የመንግስቱ ብዙ መቀየር አደረገ። ጋማል አብዱል ናስር የመንግስቱ መሪ ሆነ። ዛሬዋ ግብጽ መደበኛ የመንግስት ስር ነው። ከተማዋ ካይሮ ናት። ግብጽ ታላቅ ቅርስ የጊዛ ፒራሚዶች ፒራሚድ ኦፍ ጊዛ ከፍተኛ የግንባታ ቅርጽ በፍራሽ ዓለም መካከል አሉ። ሌላኛው የእንቁላል ቤተ መቅደስ ቫሊ ኦፍ ዘ ኪንግስ ታዋቂ ፍራኦኖች የተቀሩባቸው ቦታዎች። ሌላኛው የአቡ ሲምቦል መቅደስ አቡ ሲምቦል ቴምፕል በራምሴስ 2 ዘመን የተሰራ በግንባታና በንድፍ ታላቅ ነው። የአሌክሳንድሪያ መጽሐፍ ቤት ላይብራሪ ኦፍ አሌክሳንድሪያ በጥንታዊ ዓለም የታላቁ ዕውቀት ማዕከል። የካይሮ ሙዚየም ኢጂፕት ኦፍ ሙዚየም የቱታንኩማን ቅርሶችና ብዙ የፍርዓውን ዘመናዊ ነገሮች ተገኝተዋል። የእንቁላል ቅርጽ ህንፃዎችና መቅደሶች ሉክሶር፣ ካርናክ፣ ኤዶፍ እና ኤስናን ይባላሉ። ግብጽ በአፍሪካ ሰሜን ሀገር ሲሆን በሰሜን የመዓዛ ባህር፣ በምዕራብ ሊቢያ፣ በምስራቅ እስራኤል፣ በደቡብ ሱዳን ይዞታ አለው።
የግብጽ ታሪክ ከ6000 ዓመት በፊት ይጀምራል። ፋራኦስ የግብጽ ንጉሳት ነበሩ። እነሱም እንደ አምላክ ይመለከቱ ነበር። የጊዛ ፒራሚዶች በዓለም 7 ድንቅ ቅርጾች ውስጥ አንዱ ነው። ከፍተኛው የተለየው ፒራሚድ የፈርዖን ኮፉ ነው። ግብጽ በአፍሪካና በአረብ ዓለም መካከል የባህልና ሃይማኖት መንገድ ነበር። ታላቁ የግብጽ ሳይንሳዊና አርኪቴክቶኒክ ኦተርማን እንደ አርኪሜድ የዋና መጽሐፍት ጽሑፎችና የአምላክ አመንዝሮች ታላቅ ታዋቂዎች ናቸው። የግብጽ ፊደላት ሂሮግሊፊክስ በዓለም ታሪክ ውስጥ ከመጀመሪያ የታወቁ መጽሐፍት ናቸው። የዛሬዋ ግብጽ እንደ ዘመናዊ የአረብ መንግስት ነበረች። ዋና ቋንቋ አረብኛ ሲሆን ሃይማኖቷን በእስልምና ይበዛ ነበር። የግብጽ ሀገር ታላቅ ታሪክና በዓለም አቀፍ ደረጃ የሚታወቀው በቅርጻ ቅርጾቿ ነው። ከ3000 ዓመታት በላይ የሚሰፈን ታሪክ አላት። ብዙ ታሪካዊ ቦታዎች፣ መቃብሮችና የአምልኮ ቦታዎችና ህንጻዎች። የጊዛ ፒራሚዶች ከካይሮ ወደ ደቡብ የሚገኘው ሜዳ ላይ
የካይሮ ታሪካዊ ቦታዎች አልአዛር መስክ የእስልምና ትምህርት ዓለም አቀፍ ማዕከል፣ ካይሮ ካስል ከሚታይ ከፍተኛ ቦታ የታላቁ ሙሐመድ አሊ መስጊድ ይገኛል። ሌላኛው የግብጽ ብሔራዊ ሙዚየም ቱታንኩማን ዕቃዎችና ሌሎች የፈርዖን ቅርሳቅርሶች የያዘ። አውስት ካይሮ በዘመናዊ አካባቢ ያሉ የመንገዶች መስጊዶችና ገበያዎች መካከል ስለ ግብጽ ሲነሳ የሚታወቀው አንዱ ቅርሷ ከሚሆነው ፒራሚድ ነው። ፒራሚድ ኦፍ ግብጽ የግብጽ ታላቅ ታሪካዊ ቅርስ ነው። የዓለም ምልክትም ተብሎ ይታወቃል። በግብጽ ምዕራብ ክፍል በካይሮ ከተማ አቅራቢያ ያለው ጊዛ ሰፈር ውስጥ ይገኛል። እነዚህ ፒራሚዶች በጥንታዊ ግብጽ ዘመን ለፈርዖን ነገስታት እንደ መቃብር ተገንብተዋል። የፒራሚዶች መዋቅር የግብጽ ቴክኖሎጂ፣ የእንደገና ስነ ጽሑፍና የእምነት አመንዝሮች ይመለከታል። ዋና ፒራሚዶች በጊዛ የኪዮፕስ ፒራሚድ ዘ ግሬት ፒራሚድ ኦፍ ኩፉ ታላቁ ፒራሚድ ነው። በክሩ ዘመን አንደኛው አውሮፓ መንግስት ከዓመተ ምህረቱ 2560 በፊት የተገነባ ከፍታው 146.6 ሜትር ነበር። አሁን ወደ 138.8 ሜትር ቀነሰ በጊዜ ሂደት። ድንጋዮቹ ከ2.3 ሚሊዮን በላይ ናቸው። የዓለም 7 ታላላቅ ድንቅ ስራዎች ውስጥ ቀሪው ብቸኛ ነው። የኬፍሬን ፒራሚድ ፒራሚድ ኦፍ ኬፍር የኬፕስ ልጅ ነበር። ከፍታው 136 ሜትር ነው። በፒራሚዱ ፊት ላይ ያለው የታላቁ ሲፊኒክስ ዘ ግሬት ሲፊኒክስ የሱ መንግስት ግንባር ነው። የሜንካሬ ፒራሚድ ፒራሚድ ኦፍ ሜንካሬ ከፍታው 65 ሜትር ብቻ ነው፣ ነገር ግን በጥበብ የተገነባ ነው። በአንደኛው ሮማውያን መንግስት መጨረሻ ዘመን ተገንብቷል። በስሩ የሚገኙ ቴክኖሎጂዎች የፒራሚድ ግንባታ በእጅግ ከባድ የተቀረጹ የሌሚኒስትና ግራኒት ድንጋዮች ተጠቅመዋል። የአሁኑ ቴክኖሎጂ ሳይኖር ታላቅ ተራ መንገዶች ለማምስ በመጠቀም ድንጋዮቹን ከፍ እንዳለ ይወጡ ይመስላል። ሰዎች በ10 ሺህ የሚቆጠሩ ነበሩ። እነሱም በስነ ስርዓት በተከታታይ እየሰሩ ይገነቡ ነበር። አስፈላጊነቱ የፒራሚዱ ፍርዓውን ከሞተ በኋላ ነፍሱ ወደ ሰማይ እንዲወጣ ተመልክቶ ፒራሚዱ እንደ መንገድ ይቆጠር ነበር። በውስጡ የወርቅ የብርና የንብረት ነገሮች እንዲያድጉ ይታመን ነበር። ፒራሚዶቹ በግብጽ ሃይማኖታዊ እምነቶችና በታሪክ ላይ ትልቅ ትርጉም አላቸው። ዓለም አቀፍ ተወዳጅነትን ያገኘ ጊዛ ፒራሚዶች ከዩኔስኮ ዓለም አቀፍ ቅርስ ቦታዎች ዝርዝር ውስጥ ናቸው። በዓመት ሚሊዮን በላይ ቱሪስቶች ይጎበኙታል። የካይሮ ዘመናዊ ባህሪ የሙዚቃ፣ ፊልም፣ ቴሌቪዥን እና ባህላዊ ስራዎች ማዕከል ነው። የአፍሪካ የመጀመሪያ አውሮፕላን መንገድና የግብጽ ዩኒቨርሲቲዎች እንደ ካይሮ ዩኒቨርሲቲ ይገኛሉ። በአዲሱ የግብጽ መንግስት ካፒታል አንደኛው ሆኖ እየተቀየረ ነው።
በአዲሱ የግብጽ መንግስት ካፒታል አንደኛው ሆኖ እየተቀየረ ነው። ነገር ግን ካይሮ እንደ ባህላዊና ታሪካዊ ልብ ይቆያል።